መናገር የምፈልገው ነገር አለ። አዎ ምንድነው? እኔ እዚህ ደረጃ እንድደርስ የረዳኝ ፈጣሪን በጣም አመሰግናለሁ። አንድ ሰው ከለፋ ከጣረ እዚህ ደረጃ መድረሱ አይቀርም። ጓደኞቼም ከጎኔ የነበሩ ቤተሰቦቼም በጣም ላመሰግናችሁ ፈልጋለሁ። ሶዬ ሚስትህን በቆንጨራ ገለ ፖሊስና ህብረተሰብ ላይ ቀርበህ እኮ ነው። አናስገባው ዘርገኛ እደጅተኛ አናስገባው ዘርገኛ እደጅተኛ አናስገባው ዘርገኛ የማን ልጅ ታውቁ 30 ዓመት አልፎታል እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆነ እና እርጉዝ ነች እኮ አስረግዣታለሁ ደግሞ 25 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆነ እየጠየቀኝ ያለው ሀገሬን እንድሸጥ ነው። አታካብደው። የሀገሪቷ ሚኒስትር ያዞን ሰነድ ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ እኔ ሀገሬን ልሸጥ። አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት አጥንታቸውን የከሰከሱባት በቀኝ ያልተገዛች የአፍሪካ እመቤት የአፍሪካ ኩራት የሆነችዋን እናት ሀገሬን ለ$1 ሚሊዮን ጤና ይስጥልኝ። ፖሊስ ጣቢያ ነው የምልርዳው። ሚስቴ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት እቺ ባለጌ። እንዲያሺ ሄሎ ሃይ ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው። አንተ እዚህ ዝም ብለህ ተርመጥመጥ። እኛ በአንድ ሌሊት ተባባልን። እወድሻለሁ ብለህ ነገርካት አይደል? አልሰማችም አይደል? ሂድና እስቲ ጠላሁሽ ስራሽም ያስጠላኛል ብለህ ነገራት። ይኸውልህ ሂድና ቆንጆናን ሳይሆን እንከኗን ንቅ። Dude, what? Where's your other hand? I hope you're wearing a glove. Do you do this to the other guys? Everybody except Jose. Oh shit, Larnell! Son of a bitch! Are you talking to me now? Fix it right or I kick your ass! Larnell! Why did you interrupt me? You mispronounced my name. What, you mispronounced my last name? I know! It's Dunham. Now when you look at it, it says Dunham, just Dunham. Ham. You're the other white meat. I'm not ready. Hey, you want to know the joke I told on folks when they're in the hospital? A joke. What do you do to people in the hospital? The ringtone on my phone is the same noise as the heart monitor when you die. What? Yeah, I stand next to their bed, my phone rings, and all everyone hears is, "You are just my caddy." Caddy, and what am I carrying? Me in the suitcase. Oops. What? Hang on. What happened? This came loose. What the fuck? What came loose? Listen, what?